እስቲ ከንቱን ወደ አሁን ስላወራ ነው እንመጣበታለን ታል ስለምጠይቅሽ እስቲ ስምሽን ንገረኝ እስቲ ባጭ ስሜ ለምለም ስንት እድሜ ትሆኛለሽ እናትዬ እድሜ 28 ነኝ ልጆች የሉት ልጆች አንድ ልጅ ነው እዚህ የለውም ግን እሱ ገረብ ትምህርት ተምሯል ደረጻን ነው ግን ነው እኔ ተምሬያለሁ እስከ ስንት እስከ 7 ለምን አልቀጠልሽም ከቤተሰብ ጋር ተጣልቼ እሺ የት ነበር ስትሰሪ የነበረው ቦታ ኦሮሚያ ፋር የት ነው የሚገኘው በዚህ በአዲስ አበባ መጣ ወደ አዲስ አበባ መጣ ከሆሎታ ወጣስተልጂ ሆለታ ወንዝ የሚለውን አለፍ ስት ወንዝ አለ ድልድይ ወንዝ አለች አዎ ከሱ በስተቀኝ በኩል እንደዚህ ታገኛለሽ ወደ ላይ ሲኬድ ወደዚህ ያለችው በስተቀኝ መጀመሪያው እዚህ ጋር እሷ ነች ምንድነው የሚያመርተው አበባ ነው የሚያመርቱት የተለያየ አበባ ያመርታል ብዙ ሰራተኞች ነበሩ እዛ ላይ ብዙ ሰራተኞች አሉ ማለት የምን ላይ ነበር ስትሰሪ የነበረው እሱ እንስቲ እኔ የምሰራው የኔ ግሪን 4 ነው ቁጥር 4 ነው ይባላል የምሰራው እና 6 መደብ የተሰጠ ከታችና ከላይ 6 12 ነው ከላይ 6 ከታች 6 12 ነው 12ቱን ኮተኮታለሁ እንደዚህ ኮተኮታል አባሰሩ ኮተኮታል ይታረማል ከዛ ደግሞ ዳውን የሆኑ ነገሮች የተበላሹ አሉ አይደለ እነሱንም ቆርጥና እነሱን ደግሞ አሁን ደግሞ ተሸክመን ደግሞ ወደ ቆሻሻ መጣያ እንወስዳለን ከዛ በኋላ አበባው በቀን ይረጫል አበባ እንትን ኬሚካል በሚረጭ ጊዜ ለ2 ሰዓት ያህል ነው የሚቆየው ይላል እና ውጭ እንቆያለን ለጊዜው ውጭ እንቆይና ወዳው አበባው ውስጡ ይይዛል ራሱ ኬሚካሉን የፈነደው አበባ በውስጡ ከስር ቅጠሎች እንደዚህ ጥላ ስር ቶሎ አይደርቅም አበባው እንትኑ ኬሚካሉ በምን ቆርጥበት ሰዓት ይረጫል ሽቅብ ራሱ በዛን ሰዓት በሰውነታችን ወይም ደግሞ ባይረጭ እንኳን እንደ ጉንብስ ብለን ሽታው ይመጣል ሽታው ትነቱ ጥረጉ ስንባል መሬቱን ስንጠርጋን ስንጠርቅ ትነቱ ይገባል ትነቱ ሲገባ በዛን ሰዓት ምንድነው የሚያደርግ መጨረሻው ላይ እንትን ራስ የማዞር ልብህን የማቃጠል ትነት ካፍህ በዚህ በጉሮሮአችን ትነት ይወጣል እሬት ነው እኔ በዛን ጊዜ ስንት ነበር የሚከፍሉት 9 ብር ነው 9 በቀን ስንት ሰዓት ነው የምትሰሩት የነበረው እስከ 11 ሰዓት እንወጣለን ስንት ሰዓት ገብታችሁ ጧት 2 ሰዓት እንገባለን 11 ሰዓት እንወጣለን ያቺ እሷም ትቀረጣለች የምትከፈለው ቀረጥ አለው እሱማ ይቀረጣል አዎ ቆረጣል ለምን ያህል ጊዜ ነው ሰራሽው እዛ እኔ የሰራሁት 4 ወር ሰራሁ 4 ወር ነው የሰራሁት አሁን ለምሳሌ እዛ ውስጥ ለምሳሌ መቁረጡ ምኑን እሱን ለመስራት ለምሳሌ ጫማ ያስፈልጋል ጓንት ያስፈልጋል መነጽር ወይም ነገር ያስፈልጋል ማስክ ያስፈልጋል ይሄ ሁሉ ተሟልቶላችሁ ነው ምንም እኔ የተሰጠኝ የለም በራሴ እንደውም እቺ ጨርቅ ነች ራሷ ይሄው ገነኛ ጨርቅ ጨርሻታለሁ እና እቺ ሱሪ ያልሞተች እነዚህ ናቸው በእነዚህ ነው የምጠቀም እንጂ ምንም ጓንት የለም ምንም የለውም ወላ ሽርጥ የሚሉት ነገር የለም አንድም ነገር የለም ምንም ነገር የለም በቃ ጓንት የለም ጫማ እኔ ጓንት አላየም ጫማም በራሴ ጫማ ኮንጎ ነበርኝ አሁን በቀደም 4 ብር ሸጥኳት እንጂ በራሴ ኮንጎ ነው ሰራ ነበር ከዛውጭ ምንም ነገር አሟላት እኔ ምንም ነገር አላየሁም በበኩል ለጤና ዋስትና ምን ነበር እዛ ውስጥ የጤና ዋስትና ነው ሲቆርጠን ከተሩ መቁረጫው አለ አይደለ ወይም ደግሞ ያሾው ሲወጋን የተወከለ ካሳውን የሚባል አለ እዛ በክምና ደረጃ ተብሎ ለጊዜው መጀመሪያ እንትን ፍሪስቴን እንትን እና እሱ ነበረ እሱ ሲቆርጠን ጂቢ ይቀባልናል አቃ ኮፒ የለም ይሄ አሁን እንደዚህ ኬሚካሉ አሁን እንደዚህ ሲሆን ደግሞ እሱ ነው የሚጽፈው በቃ ስንሄድ ገንዘብ የለም ሄዱ ከዛ ገንዘብ ይስጣችሁ ይሉናል ደግሞ እስከ ፈዋጋ ስንገባ ደግሞ በራሳችሁ ገንዘብ ታከሙና ኑ ከዛ ተሰጥሉ እንሰጣቸዋለን ይላሉ እዚህ ጋር ስንሄድ እንዴት ነው ይሄ ነገር የራሳችሁ ችግር ነው እኮ የምታመጡት ይሄ ኬሚካል ምናምን ይያሉ ምንም የባሰ ዝም ብለን እኛ መቼም እንጀራ ነውና እንግዲህ ምን ታረጋዋለህ እንጀራ ስለሆነ
በቀን ደግሞ የነሱን ፊት ስታይ በጣም ይገርፋል። እውነቴ ነው። እኔ በኩሌ እንደው ግፍ አድርጌ አሁን የተውኩት ለምንድን ነው ይሄ በጣም ይሄ በቃ እስከዚህ ድረስ ይሄ አይኔ እንደዚህ እስከሚሆን ድረስ እሱን ስጠይቅ ሂጄ እንዴት ነው ይሄ ነገር ባካችሁ ምን ይሻለናል ብዬ ስላቸው ይሄ የራሳችሁ ችግር ነው የራሳችሁ በሽታ የድሮ የውስጥ በሽታችሁ ሲወጣ ነው እናንተ እንትን ኬሚካል ነው ትላላችሁ አለ። ዋ እኔ ስመጣ ማንም ያያችሁት ነው። እኔ ምን ቁስል ምናምን እኔ አላውቅም። 57 ኪሎ መጥቼ 7 ኪሎ ጸጣ አደረኩ በአንድ ጊዜ በአራት ወር ውስጥ። እንግዲህ ካሁን በኋላ ደግሞ ወደ 45 እና ወደ 40 ገባለሁ አሉ። ሆዴ እንዲሆነ ተነፍቶ ይሄ ያቃጥለኛል አልኩት። ዶክተሩ ምን አለሽ ኬሚካል ነው ብሎ ካለ እንግዲህ ያው እስከ በላይ ሄደን እንትናሰው ያለበለዚያ እሱ ካላለ የለም አናሳክምም አሉ። እንግዳውስ እዚሁ አልሞትም እዛው በሽታዬን ይዤ የቤቴ ልሞት አልኩና እኔም ተመልሼ ይህን ያህል ጊዜ ቆይቼ ምንም ያደረጉልኝ ነገር የለም፣ ምንም የሰሩልኝ ነገር የለም። ያው የራሴን ቤት ጭንጫማ ጠርጉ በሚያመጣው በቃ ግን እዛ ውስጥ ሕክምና ምን የለም የለም ሕክምና የለም ሕክምና የለም። ስለዚህ ሰው ሲታመም ምንድን ነው የሚያደርጉት? ሰው ሲታመም ወደ ሐኪም ቤት ነው የሚጽፈው። ሂዱ ሐኪም ቤት ሂዱ። አዎ በማን ነው የምትታከሙት? በራሳችሁ ነው? በራሳችን ገንዘብ ሂዱ ታከሙና ወጪውን እንትን ሪሲት ይዛችሁ ከመጣችሁ እንሰጣችኋለን። ግን ይሰጣሉ ይላሉ። እኔ ሰጣውኛል 20 ብር ነው የጨመርኩት። 20 ብሯን ሰጠኝ። በሌላ ቀን ደግሞ እየባሰ ሲሄድ በጣም ያመመኝ ጊዜ እንደዚህ ሲያስታውከኝ ሲያስቀምጥኝ ነበር ጊዜ በጣም ራሴን ሁሉ እያዞረ አይኔን መግለጽ አቅቶ የዛን ጊዜ አሁን አይ ለበላይ ሂጂ አለኝ። ስለዚህ እኚህ ሰዎች እኮ ለሕክምና ከሚሰጡ እዛ ጋር ለምሳሌ እንደንቱታ ቦቲም ጫማ የሆነ ጫማ ለእናንተ መከላከያ የሚሆን ማስክ መነጽር ነገር ለምን አይገዛችሁም ነበር? የለም ምንም ነገርኛ አልሰጠንም። በስብሰባ ላይ አንድ ጊዜ ተሰብስበን ይሁኑ ሰዎች ሰበሰቡን። እነሱ አይደሉም ሌላ ሰው መጥቶ ከበላይ ሴትና ወንድ ሆኖ መጡና ጠቅላላ ሰራተኛውን ሰበሰቡ። ያው እነሱንም ሱፐርቫይዘር ምናምን የሚሏቸውንም ሰበሰቡና ከዛ በኋላ እንዴት ነው ለተሟላ እንደዚህ እንዲደረግላቸው ለምን እንደዚህ ይሆናሉ? ለምን ለበሽታው ተጠቂ ይሆናሉ? እነሱ በበሽታው ሲያልቁ የሚመጣው ትውልድ እዚህ የሚገባው እንዲህ ሲሆን እንዴት ነው አገሪቷ ዜጋ ታጣሙ እንደዚህ በበሽታ እንደዚህ ከሆኑ ብለው እነዛ ሲጠይቁ እኛ ጠይቀናል ከበላይ እንደዚህ አሁን ወረቀት አውጥተን ከነሱ ገንዘብ እናንተ ገንዘብ ስጧቸው አሉ። ገንዘብ የመከራከሪያ ገንዘብ እናንተ ማውጣት አለባችሁ። በማህበር ሆናችሁ በማህበር ተደራይታችሁ ያን ገንዘብ ለነሱ ስጡ። ያ ተሰብስቦ እነሱ ሄደው ይሄ እንዲሟላላችሁ ሄደው የበላይ ይጮሃሉ። ያለበለዚያ በገዛ ትራንስፖርታቸው እንዴት አድርገው ይሄዳሉ አሉን። እነዛ ደግሞ እኛ ደግሞ እሺ እናዋጣለን አልን። እንግዲህ እናዋጣለን ብለን ያው ገንዘቡም እዛ ጀምረዋል። ጀመረ። እኔ እንኳን ጀምራለሁ ብዬ ነበረ። ከመሀል አዝማሚያውን ሳይ እንደማይሆን ነው ተውኩት እና ወጣሁኝ። ያው የሚማመመኝ በጣም በቃ ቀረው ሁለተኛ አልሄድም አልኩኝ በቃ። እና እዛ ላይ ነበር የቆሙት ሰዎቹ ገንዘብ አዋጡና ስጧቸው ለነሱ በማህበር ተደራጁና ገንዘብ አዋጡ። ማን ነው እነዛዎቹ? በማህበር ተደራጅታችሁ ማለት ነው? አዎ። ግን መጀመሪያ ይሄን ስራ ስትገቢ ለምሳሌ ማድረግ የነበረብሽን ጥንቃቄዎች አልነገሩሽም? እነሱ የተናገሩት ምንድነው አበባው ሲረጭ በሚረጭበት ሰዓት እንዳትገቡ አሉ። ውጭ ቆዩ። ግን እዛው ነው እዚህኛው ወገን ይርጭል እዚህኛው እንገባለን። ይቺን ተሻግረን እዚሁ እንገባለን። ግን ንፋሱ የሚያመጣው ቀጥታ ወደዚህ ነው። ይሄኛው ቀድሞ ከተረጨ በአንድ ግሪን ሃውስ ውስጥ ነው። አንድ ግሪን ሃውስ ነው ጠቅላላ ዙሩ በአንድ እንትን የታፈነ እኮ ነው። ስለዚህ የተረጨው ሰዓት ላይ ከስንት ሰዓት በኋላ የምትገቡት? የተረጨው ላይ ለመስራት የምንገባው ልክ ተረጭቶ 2 ሰዓት ሲሆን እንገባለን። 2 ሰዓት ሲሆን 2 ሰዓት ከዛ በኋላ ውሃው እዛው አለ። ምንም አይደርቅም እኮ ውስጥ ነው የሚቀመጠው ቅጠሉ ላይ ዝም ብሎ ውሃ ነው። ስለዚህ አይተንም። ምክንያቱም ከላይ ዘይን ሽፋን ስላለው የፀሐይ ብርሃን በቂ አያገኝም። ዝም ብሎ ሙቀት ብቻ የላስቲኩ ሙቀት ካልሆነ በስተቀር ደንበኛ የፀሐይ ብርሃን አያገኝም። ሙቀት ብቻ ነው። ሙቀት ስላለው እና ያ ነገር አሁን አበባው ችፍ ያለ ነው። ይሄ ጠቅላላ ችፍ ያለ ስለሆነ ከስር ይቀመጣል በቅጠሎቹ ላይ ከስር። ስለዚህ ስትቆርጡ እጃችሁ ላይ ያርፋል። ሽታው ወደ እናንተ ይመጣል። አሁን እኔ ሙሉ ሹራብ አለኝ። አንድ ሙሉ ሹራብ መለሰው እሱን እዚህ ጋር አድርጌ ነበር። እንደዚህ ታችኛው እጅሽ ያገኛል። አሁን ይሄን እንዲህ ያረኩኝ ግድ ነው። እና በቃ ያኔ ስንቆርጥ አሁን ሌሎች
ደራርቱ ምን ላት አለች አሁን በዚህ በላይ ነው ያለች እሷ እንኳን መስም ውስጧ ስላለው ነው መስል እግሯ ሁሉ ይፈነዳል ይሄ ታማ ወር ምናምን ትቀመጣለች ደግሞ ታክማ ደግሞ እንደዛው በገዛ ፍራንክ የታከምኩ እነሱ ምን ይሰጡኛል እያለች እዚህ ላይ ነበር ቤቷ አሁን ትኑራት ነው ስራት ትዳን አላየዋትም እንጂ አለች ግን ታወቃላችሁ አዎ ይሄ ሁሉ ይፈነዳል በቃ በዚህ ይፈነዳል በቃ ወሰራ ከላቷይ ውስጥ ለውስጥ እየሄደ እንዲያሰቃያት ነበር አሁን መጨረሻ ፊቷን ይሄን ላጥ አደረጋት በቃ ይሄን እዚህ ላይ በቃ ሽፋለ እዚህ ጋር ሽፋልና የሷ በሎሚ ስላልተነከ ወደው በቃ ሽፍ እንዳለ እንደጠቆረ ሲያቃጠላት ወደው አደችና ይሄን እንዳለ ላጥ አደረገው ቆዳዋን አስተው እና ታከመች ግን አሁን መዳ ነው እንጂ ይሄ መዳ ሆነ እንጂ ድኗል ግን ቢሉንም ያው ዞሮ ውስጥ ነው ነገሩ እኮ አሁን ግን ኬሚካል ላይ ሲሰሩ አንዳንድ ቦታ ላይ ለምሳሌ ወደ አርሲ ምንድን ነው ያለኝ ወደታች ያለው አርሲ እና ሌላም አለ ወደታችኛው እና እዛ ላይ ለምንድን ነው የሆነ ነገር በተለይ ኬሚካሉን ለሚረጩ ሰዎች የሆነ ነገር ለሶስት ብር ታስብላቸው ወተት ተብሎ እና እናንተ ጋር ይኖራል እንደዛ ለሴቶቹ የለም እነጋ የለም ግን ሴቶች እዛ እንትን ላይ አበባውን ትቆርጣለሽ አዎ ቆርጠሽ አበባን ቆርጣለን መሸከሚያ አለን ማዳበሪያው ላይ እንደዚህ ተሸክመን እንወስድ ማዳበሪያ ከሆነም ኮሽውን አይከለክልም እኮ እሱማ አይከለክልም ግን መቼም ግድ ነው ያው እዛው ላይ አድርገህ እንዲህ አድርገህ ተቀጠሩ ጋር ስለሆነ ትሄዳለህ ባል ውስጥ እናስቀምጠዋለን ስለዚህ ስትሸከምና ምን እዚህ ጋር ይወጋሽ እዚህ ጋር እንደዚህ አናደርሰው እንደዚህ አድርገን በርቀት ነው የምንዛው እጅ ላይ ብቻ ነው እዚህ ላይ በርቀት ነው እዚህ ጋር አድርገን እንዳርገን ወስደን በቃ እዛ ጋር ደግሞ ሲቆረጥ ደግሞ እንትኑ ምንድነው ኬሚካል አለው እሱ ሲቆረጥ አዎ ኬሚካሉ እንግዲህ እንዴት መሰለ አሁን ተረጭቶ አሉ ትፍት ያሉ ቦታዎች ላይ ያዝለዋል ሁሉም ሳይሆን አይደርቅም እሱ ምን ጥያቄ የለም ግን ያሉ ቦታዎች ግን ስንት አይነት ኬሚካሎች እዛ ጋር ሊጠቀሙ ሶስት አይነት ኬሚካል አለ አንዱ አይረጭም በጣም ዴንጀር የሆነ አለ ብለዋል እና እሱን አይረጭም አሉ ግን አንዱ እንደው ሽታው በቃ ይሁን ለስላሳ ሽታ ያለው አለ አንደኛው ደግሞ ገና ሲረጭ አሁን በተለኛ ነው የሚጎዳ አንድ ኃይለኛ ሽታ ያለው አለ እሱ ሲረጭ በቃ ምን ልበልህ ምድሩ ራሱ በቃ እንዲህ ለመቆም እንትን ይላል እንደዚህ ውስጡ ራሱ ሊሳዋራው ያዝላል መሰለህ ያን ጥረጉ ሲባል ውስጡ ጽዳት ስናጸዳ ካዋራው የሚተነው ትነት ራሱ በቃ ልክ እየጎመዘዘ ነው የሚገባ ይታወቃል እንዴት እንደሆነ ብቻ አይገባኝም ግን እና ሁለት አይነት ነው የሚረጨው ሶስት ነበር አንደኛውን አይረጩትም ስለዚህ አሁን እኮ አንዳንዶቹ እኮ በአት ነው የሆነ ዱቄት ነገርም አለ ምን አለ ይላሉ እኮ በቀደም ዱቄትም አለ ምን ዱቄቱን እኛ ምን እናቃለን ሻወር ሲደረግ አበባው ሻወር የሻወር ኬሚካል የሚሉት ነገር አለ እኛ አላውቀው ያንን ኬሚካል አድርገው ሻወሩ ይደረጋል ይባላል ይሄ እንትኑ አበባውን የሚያበላሽ እንትን አለ እሱን እንዳይዘው ይያሉ በላው ላይ አሁን እሱን የሚያጥቡት አሉ እና እኛ ወዳው ነው ገብተን ዝም ብለን እሱን እንኳን አይከለክሉም እንደዚህ ነው አይሉንም እኔ ጉዳይ ምን ይበል አላቅም እሱ ነው ይሄ የአበባው ባለቤት ኢትዮጵያዊ ነው ውጫዊ ነው አይደለም ውጫዊ ነው ኮሊካ አንዱ ኮሊከር ይባል ጠይም ነው ህንዶች ነው አዎ ህንድ ነው ህንዶች ናቸው ስለዚህ እነሱ ጋርም ችግር እኮ ነው ስለዚህ እስቲ አጠቃላይ እዛ ውስጥ ያለው ችግር ምንድነው የምትይ እዛ ውስጥ ያለው ችግር እንዴት መሰለ ከዋናው ከራሱ ከባለቤቱ ጀምሮ ባለቤቱ ለደቂቃ አበባ ቆሻሻ ደፍተህ እንኳን እንደው እንዲቆም ካየህ መኪናውን አቁሞ ይሮጥ መጥቶ ደሞዝን ያስቆርጣል ያለበለዚያ ጉጣ ይነበራል ወዲያው ግን ሰው እንደዛ ታሞ መኪና የራሳቸው መኪና አለ እንትን ስትል በቃ ይድረስ ነው ወደ መናገሻ ነው የሚሄድ ምናምን ይሏል ግን እነሱ ወደዚህ ሲመጡ ታያቸዋለ በጣም ችግር አለ እዛ ላይ ደግሞ እና አሰሪዎችና እነሱ የሆነ ኮንዲሽን አላቸው ላለው እንደው ነገሩ ነው ግን እንደሚመስለኝ እንደኔ ያቀኝ እና የራሳቸው ደሞዝ ይጨመርላቸዋል እዚህ ጋር እነዛ ደግሞ እነሱን ነው የሚያቀርቡ ሰራተኛውን እንደንዘፍት ያሽከረክራል ይሰራለታል ያስቆፍራል ያስተክላል እንደገና እንደፈለጋቸው ያሰራሉ ሳር ያሳጭዱናል ብታይ ሳር ዙሪያውን በሙሉ የተቀጠርከው ለአበባ ነው ግን ከዛ ውጭ
እንትን እንዳይሉ እያለ ራሱ ሳር ዙሪያውን ሳር ይጨዱ ይባላል። ያን አጭደን ደግሞ ወደ ሌላ ቦታ ተሸክመው ይሰዱ ይላል። ያንን ተሸክመን ደግሞ ይዘን እንሄዳለን። ተመልከት መጥተው ይሄ ነው አይልም። ይመጣና የዞረ ማታ ማታ 9 ሰዓት ተኩል ላይ ይመጣል። እሱ ራሱ ባለቤት ይመጣና ይጎበኛል ምናምን። እሱ ሲመጣ መጣ ነው ሴቶች ሁሉ ምክንያቱም ያባረራላ ወይም ይቆርጣል፣ ይቀጣል፣ ይቆርጣል። እኔም እዛ ጋር ስራ ያቆምሽው በጤንነት ነው እነሱ ነው ወጪ ያሉሽ? ኧረ እኔ ራሴ ስላመመኝ ነው የቀረው እኮ የቀረሽ? አዎ አመመኝ። ስለ ሕክምና ሄድሽ? ምንም አላደረጉልሽ? ምንም ነገር አልተደረገልኝም። ምንም የተደረገ አልቻሉትም። በቃ እና ይኸው ቤት ገባሁኝ። አገኘውም አዲስ አበባ ልላክሽ በሰውነትሽ ውስጥ ስለሆነ እኔ ከአቅሜ በላይ ነው እና ሪፈር ላርግልሽ ሲለኝ ዶክተሩ አዎ እኔ ሳንቲም የለኝም ያው እዚሁ ዝም ብዬ በትንንሾችን ከኔ ዝም ብዬ የሚሰጡኝ እኔ ምኑን አውቀዋለሁ። ዝም ብዬ እሷን እየዋጥኩኝ ያው ቤት ሁሉ እዚህ ውስጥ ያለ ክኒን ማት ብታይ ላሳይህ ማት ክኒን ነው ያለው የሚቀባው ብታይ በቃ እዚህ ነው እና በጣም ይገርማል። እኔ ምኑን አላውቅም። የሚሰጡኝን ክኒን ማጥ ብቻ ነው ዝም ብዬ ይሄ ነው የምሰጡሽ ዝም ብለው ክኒን ይሰጡኛል። እወጣለሁ እንዴ የሚሰጡኝን ሁሉ መሰብሰብ ነው። እንደውም ግማሹ ወጥቷል መሰለኝ እንጂ እንኳን የእንትን ይሰጡኝ ምንድነው የራስ ምታት ነው እንጂ ይሰጡኝ በቀል ልዩነት ዋጫቸው መባል ነው። ይሄም እነሱ ያለቁ ናቸው እና ይሄ ሁሉ ራሱ የሚቀባው ይሄ ሌላም ነበረ አልኩት መሰለኝ እንጂ ማአት ነው ብታይ የሰጡኝ የሚዋጣው የሚቀባው ሁሉ ክኒን የሚያልኝ ያልኩ ይፈራይ ገራ እሷ ነው እንዴ የክኒን አይነት ነበር እኔ ቤት የሚታየው አላሸለኝም ይያል በጣም አሰቃይቶ ዛሬ ይሄ ያፌ ሁሉ እዚህ ጋር ይሄ ውሃ ሲነካው አሁን ያቃጥለኛል። ይሄ እኮ ይሄ አሁን ውሃ ባስነካው ሽፍ ይላል። ሌላ ነገር ይሆንና ይወጣል፣ ያቃጥለኛል። ይሄ በሙሉ ይሄ አይኔ ዳሩ ራሱ ይሄ በዚህ በኩል ያለው አሁን ይሄ እንደዚህ ይሄ ሽፍ ያለው ይሄ በሙሉ በቃ እንደዚህ የሚያቃጥለኝ እንደዚህ ያረጋል። አሁን እሱ ነው ይሄ እንዳለ አዎ ይሄ ራስ እንዳለ ነው በሙሉ ይሄ እንዳለ ወደዚህ ስታፍንጫ ድረስ ገብቷል። እዚህ ድረስ ውስጥ እዚህ ላይ ይሄ እዚህ ስር እስኪ ተመልከት። ራስ ባይ ነው እንኳን በኢየሱስ ክርስቶስ እስከዛ ድረስ ነው ያረጋግሽ። በቃ እስከዚህ ድረስ ነው እስከዚህ ድረስ። አሁን ይሄ ሱጥ በጣም ይሰማኛል። አሁን የመጨረሻው ባለፈው ሂጄ ቶንስል ነው ቶንስል አይደለም አገኘው በዚህ እንትን ስላለ ነው የውስጥ ኃይሉን እንደዚህ እሱን ያመጣው ብሎኛል ስለው ይሄ ሆራ እኔ ቶንስል እንኳን የለብኝም። እስኪ ምላስሽ ላይ ያለው ቀስ ብለሽ እስቲ ያሳይ። በኢየሱስ ትንሽ ቀና ትንሽ በቃሽ እዚህ ነው ዛሬ በቃ እሱ ይሄ ውስጥ ሰውነቴ ያሳከከኛል። ራሱ ግሬ ያሳከከኛል። በሚያሳከከኝ ጊዜ እንደዚህ ጥቁር ይሆናል። አየህ እንደዚህ ይጠቁራል። በጣም እንዲህ ይሆናል። እንደዚህ በቃ ውስጥ ተመልከት። አሁን እዚህ በጣም ሲበላይ ሳከው እንደዚህ ይሆናል። ያውን የዳነ ይመስላል ግን የዳነ አይደለም። አልዳንም። ይሄው ጠቅላላ እግሮቼ ምን አይነት እግርሽ መጥቼ ይሄው እንደዚህ ያለ ሰውነት እንዲህ ያለ እንትን አፈራሁ። ብቻ እግዚአብሔር መልካም ነው። እንደ ቆማጣ ቆማምጦ ለቀቀኝ።